ከማን ጋር የመጣሽው? የመጣሁት ከፍቅረኛዬ ጋር ነው። ከሱ ጋር ነው የምወዳደረው። እንደማሸንፈው እርግጠኛ ነኝ ብዬ አስባለሁ። ፍቅረኛሽ አለ እዚህ? ፍቅረኛሞች ናችሁ? አዎ። ይቅርታ እንዴ? እሺ። እዚህ የት ነው ያለው? ተወዳዳሪ ነው። ውጪ ነው ያለው? አንቺም እሱም ተወዳዳሪ ናችሁ? ወይ ፍቅረኛ እኮ መወዳደር አይችልም። አልገባኝም። ቆይ እዛ ነው የሚወዳደር? ካንቺ ቀጥሎ ነው የሚወዳደረው? እሱም ከአንድ ቤተሰብ ለሰው ውሉ ላይ አላያችሁትም ነበር? ይቅርታ በጣም ስለዚህ እስኪ ጥሩና እንደሱ ሁለት ፍቅረኛሞች መወዳደር አይችሉም ብለን ከሁለት አንዳችሁ ታውቁታላችሁ። አሁን እንደ ኦነስት ሆና እሷ ስለተናገረች ነው እንጂ ብቻዬን የመጣሁት ብትልስ? እሱ ኦኬ ያላወቅንማ ስለዚህ ኃላፊነት አንወስድም እኛ ማለት ነው። ካወቅን ግን ደግሞ ለማስቀጠል በጣም ይከብዳል፣ ይቸገራል። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ስንጠይቅ እዚህ ላይ የሚያየው መረጃ ከፍቅረኛዬ ጋር የመጣሁት አለች። ስለዚህ እኛ ደግሞ ምናልባት ውሉ ላይ አላያችሁትም ወይ ደግሞ በደንብ አልተነገራችሁ ይሆን አናውቅም እንጂ ሁለት ፍቅረኛሞች ከቤተሰብ ውስጥ ሁለት ሰው መወዳደር አይችልም በውድድሩ ህጋችን መሰረት ማለት ነው። እኔ እዚህ ጋር ጥያቄ አለኝ። ፍቅረኛ ማለት ቤተሰብ ነው እንዴ? አልተጋቡም? አዎ ፍቅረኛ ወይም ፍቅረኞች ቤተሰቦች ምናምን እንደዚህ እናትና ልጅ አይችልም። አዎ ዲቴል አለው። ስለዚህ መወሰን አለብን ማለት ነው። አንድ ሰው መወዳደር የሚችለው ተመካከሩና ወስኑ። ማን ይወዳደር የሚለው አሁን ነው። እሱ ጋር ተነጋገሩ። እዚሁ ጋር ፊታችሁን ወደዛ ማዞር ትችላላችሁ። እኔ እንደማውቀው ይሄ መድረክ እንደ ኢትዮጵያ ይሄ ብቻ ነው ያለ። ስለዚህ አንድ መድረክ ላይ እኛ ያለነው ቻንስ ይሄ መድረክ ላይ ሁለታችን መወዳደር ነው። እኔ በራሴ ሳይ ሽካለች እሳ ብትወዳደር ነው እንጂ። ስምህ ማን ነው? ሲሳይ በለጠ በፍርዱ ይባላል። ልክ ነህ ሲሳይ። ግን ህግ ሆነብንና እኛም ተገደን ነው። ስለዚህ አሁን እድሉ ከሚያልፋችሁ ችግር የለውም። አንዳችሁ የበለጠ ጠንካራ ነው ብላችሁ የምታስቡት ይወዳደር። አንደኛው ጎበዝ ደጋፊ፣ ጎበዝ አበረታች፣ ጎበዝ አሰልጣኝ ይሁን ለአንደኛው በሞራል እንግዲህ። ስለዚህ ሲሳይ እሷ ትወዳደር ብለሃል። ሰላም ረጭ ሰላምስ ቀስ ብላችሁ በኋላ ብዬሽ ነበር በአንቺ ምክንያት ነው በአንተ ምክንያት ነው የወደኩት እንዳትባባሉ። ሰላም ረጭ እሺ ካለ በቃ ሲወዳደር እኔ አልወዳደር። ለምን? ሳት ወዳደር እኔ ቻንስ ለሳ ቅርማ መስጠት ታውቁ ደርስ በርስ እኮ እንታወቃለን። ማየተሻለ በደንብ የተዘጋጀው ማን ነው? እውነት ሆናችሁ እኮ ሁላችንም ተዘጋጅተናል። ሁለታችሁም? አዎ ይሄ እኮ የቀልድ መድረክ አይደለም። ብዙ ሰዓት ብዙ ነገር መስዋዕት ተደርጎበት ነው አይደለ? ተዘጋጅተናል ሁላችንም። በፍቅር የቆያችሁ ምን ያህል ጊዜ ነው? 7 ዓመት በላይ ነው።